ሰምቻለሁ። እኔ ጭምጭምታው ነው ተናግራለች። ግልጽ አድርጋ ግን አላወራችኝም። ገባሽ? ለማ ለእኔ ግልጽ አድርጋ አላወራችኝም። ግልጽ አድርጋ ያወራችኝ እዚህ ብላኛለች። አሁን ማድረግ ያለብኝ ምንድን ነው ምናምን ስትለኝ ችግር የለውም እኔ ሳሪ ቁጥሩ አለኝ አወራታለሁ። ሀቡም ከሆነች ቁጥሩ አለኝ አወራታለሁ። ቀድመሽ ግን እነሱ ጋር ከመድረሱ በፊት የልብ ጓደኛሽ ናት። ገባሽ? አንድን ሰው ጠይቀሽ ቀርበሽ ጠይቀሽ እውነት ካጣሽ እኮ ነው ወደ ሚዲያ ይረዱናል ብለሽ ወደምታስቢያቸው ሰዎች የምትመጪው። እቺ ልጅ አንቺም ሃይማኖትሽ እሷም ሃይማኖቱ አንድ ነው። በሃይማኖት ተሳስባችሁ እንጂ አንቺም ያበደረቻት እሷም የተበደረችው እኔን አስቀምጣችሁ ወይም ሌላን ሰው ጥብቅና መሀል ላይ ያስቀምጣችሁ አይደለም። ስለዚህ ቅረቢና ጠይቂያት። አይ ምትል ከሆነ እኔ ሳሪ ቁጥር አለኝ እደውላለሁ ብያታለሁ። ይኸው ትናገር። ስንት ብር ነው አለኝ ያለችሽ? 8500 ድርሃም። ለምን እንደሰጠች አልነግራሻለች? ለምን እንደሰጠች የነገረችኝ ግማሹን 3500 ምናምን ሴትኛዋ በጠራራ ፀሐይ አውጥታ ጥላኛለች። ወረቀቴን ማሰሪያ ብር ጎሎኛል፣ እባክሽ አንቺ ነሽ ጓደኛዬ፣ ሌላ የምቀርበውም የሚሰጠኝም ሰው የለም ብላ ነው። ሌላውን በምን እንደሆነ ብዙም አላስታውሰውም። ውዴ ነግረኛለች። ያንን ብላ 8500 ከዛ በኋላ አንቺ መጥሽ ነው ቤት ይጠየቅሻት። ከዛን ቤት አልኳት ቀጥታ ይሞ ላይ ስደውል አታነሳም። ከዛም በቃ እሷ ያው እንግዲህ ስራ ላይ ትሆናለች አልኩኝና ቀጥታ ስልኬ ላይ ካርድ ነበረ ደወልኩ። ስደውል አለች ማነሽ? ደህና ነሽ? ገኒ ደህና እግዚአብሔር ይመስገን። ቤቴ እንዴት ነሽ? ደህና ነኝ ቤቴ ያልኳት። አቤት አለች። እኔ በእናቴ ልጅ ጉዳይም ጣልቃ መግባት አልፈልግም። አንቺና መሲ ማለት ከእህትማሞችም አልፋችሁ የጠበቀ ጓደኛ ናችሁ። የብዙ ጊዜ ጓደኛሞች ናችሁ። ክፉንም ደጉንም አብራችሁ አሳልፋችኋል። ቀጥ ማሪ እየሰማች ነው። ይሄ ነገር እንዴት ነው ስትል እሰጣታለሁ፣ ችግር የለውም ነገ ተነገ ወዲያ ማርያምን እሰጣታለሁ። ድንግልን ስትል መሲ እኔ ድንግልን ባላመልካትም እወዳታለሁ። ስሟን አትጥሪ፣ በቃ ስሟን አትጥሪ። እሷን እዚህ መሀል አልታስገቢ። እሰጣታለሁ ብለሻል፣ ነገ ተነገ ወዲያ ብሩን ስጫት። እሺ ቤቲ፣ አንቺ ግን አሁን ጥያቄ ልጠይቅሻል። እዚህ ለቤቲ ስታወሪያት አንቺ የወሰድሽው 8500 ብር መልሽላት ብለሽ ጠይቀሻታል ወይስ አልጠየቅሻት? 8500 ብር 8500 ድርሃም ነው እያለች ነው። ስለዚህ መልሽላት። እሷም ምን አለችሽ? እሷ ምን አለች? 8500 ድርሃም አይደለም የተወሰነ ሰጥቻታለሁ ብላ ስትል እሱን ከእሷ ጋር ተነጋገሩ። ለእኔ ያለችኝ 8500 ድርሃም ነው ብዬ ሴትዮዋ መሀል ስደውልብኝ በኋላ ደውልልሻለሁ ከተመቸኝ ብዬ ዘግቻለሁ። ከዚህ በላይ ሌላ ነገር ካልኩኝ ይኸው ትናገር። ቤቲ ግን ከ8500 ብር ላይ የተወሰነ ሰጥቻታለሁ እንጂ በቁጥር ይህን ያህል ሰጥቻታለሁ ብላሻለች አላለችሽም? ለእኔ አላለችኝ። ስለዚህ የቀረብኝ ይችን ታክል ነው ይህን ያህል ሰጥቻታለሁ ብላሻለች አላለችሽም? አላለች። ተመልሰሽ ዋትሳፕ ላይ አወራችሁ? ውዴ አላለችኝም። ለእኔ ያለችኝ 8500 ድርሃም አይደለም። እሷም ታውቃለች እኔ ማውቃለሁ ስትል እሱን እናንተ ትታወቃላችሁ፣ እዛው ተሳሰቡ። ለእኔ ያለችኝ ግን 8500 ድርሃም ነው። ቤቲ ሰማሽ ብያታለሁ። እሺ ከዛ በኋላ አንቺ ለምን ዋትሳፕ ሰደብሻት? ምን ብዬ ነው የሰደብኳት? ውዴ በቀጥታ ነው። መሳደብ ሳይሆን ሶሻል ሚዲያ ከትወጭ ያለሽ መረጃ አለ ብላለች። መረጃ ታውጣ። መረጃ አለ ስላለች መረጃውን ትስጣችሁ። ምንድን ነው መረጃ ያላት? ስለ መረጃው ስለ ማስረጃው ሳይሆን አሁን እያልኩሽ ያለሁት እኔ ሰድበሽኛል ብለሽኛል፣ የሰደብኩሽን ታመጫለሽ ያልኩሽ እኔ በእህቴም ጉዳይ ጣልቃ መግባት አልፈልግም። 8500 ድርሃም አለባት እያለች ነው። ስጫት። ነገ ተነገ ወዲያ ድንግልን ስትይ ድንግልን አጥበኝ። እኔ ባላምንባትም እወዳታለሁ። ድንግልን አታስገቢያት እዚህ መሀል ብዬሻለሁ። ስለዚህ እናመሰግናለን። ገኒ አሁን ይኸውላችሁ እዚህ ጋር 4600 ሰው አላችሁ፣ ሁላችሁም አላችሁ።
የመጨረሻ ቃል የተነጋገርን ይህንን ነው። እኔ ለምሳሌ ደውዬ አንቺ ቤቲ ይችል 8500 ብር አላት ስጪ ብዬ ብልሽ ማለት ያለብሽ እንዴ 8500 ብርማ አይደለም፣ እኔ ይህንን ሰጥቻታለሁ፣ ያለብኝ ብር ይቺ ብር ናት፣ በቃ ከዚህ ከ3000 ብር ውጭ የለኝም፣ ይህንን ከፈለገች ደግሞ ልስጥሽ ብያታለሁ፣ አልተቀበለችኝም፣ በምትፈልገው ትሂድ። ከዛ በኋላ ገብቼ አንቺ 8500 ብር የለብኝም፣ እኔ የምን 8500 ብር ነው የምታወሪው? ያለብኝ ይሄ ብር ነው፣ ከዚህ ብር ላይ ይህንን ሰጥቼሻለሁ ብዬ እላለሁ። ቢኮዝ እኔ እዳ ስላለብኝ ስለዚህ አሁንም ተወደደም ተጠላም ቤቲ 3500 ብር አልሰጠሻትም። እኔ ብቻ ሳይሆን እያልኩ ያለሁት እዚህ ጋር ያለው በሙሉ ለሀቅ ይቆማል፣ ለሀቅ ይፈርዳል። አንቺንም አያውቅሽም፣ እሷንም አያውቃትም። ስለዚህ አንቺ ያለብሽ ከዛኛው 3000 ብር ነው፣ ከዚህኛው 3500 ነው። 6500 ብር የእሷ ሀቅ ብር አለብሽ። ከዛ ደግሞ ተጨማሪ ጎንደር ላይ ቦታ ገዛልሻል። በደንብ አዳምጪ። አንገትሽን ብትዘውዥ ምንም አታመጭም። ሀቅ ነው። ከህሊናሽ ይኸውልሽ፣ ከሰው ልታመልጭ ትችያለሽ፣ ከህሊናሽ ልታመልጭ አትችይም። 4700 ሰው አይዋሽም። እኔ እዚህ እንኳን ስህተት ብናገር ምን እንደሚለኝ ታውቂያለሽ? ሳሪ ብሎ አንገቴን ነው ሳራ አንዳንዴ እኔንም አትፈኝም እያስረዳው ብተች ይሻላል። ነገ ደግሞ መረጃ ብር ነው ያለ ብላችኋል። ነገ ደግሞ ሳመጣ ምን ልትሉ ነው? 6000 የተባለብኝ ተጨምሮ እንቀንሳለን። ሲቀጥ ደግሞ 3000 እንደዚህ ነው ከተባለ እኔ ለምንድን ነው የምከፍለው? ምን ተባለ? ሲቀጥል ደግሞ ሳትያ ስታስወጣኝ አይደለም ብሩን ያበደረችኝ ሳሪ ይልሽም አንድ ማውራት የምፈልገው ነገር እኔና እናንተ መሀል ወይም እናንተና እኔ መሀል እቺ ብሯ የተበላባት ልጅ መሀልም እግዚአብሔር አለ። አንቺ ከሰው ብትሰወሪ ከፈጣሪ አትሰወሪ። ገባሽ? እኔ ስለ ልርስ አውቃለሁ፣ ስለ አክሲዮን አውቃለሁ ውዴ፣ ስለ አክሲዮን አውቃለሁ፣ ስለ ሪል ስቴት አውቃለሁ፣ ስለ የትኛውም ማህበር አውቃለሁ። ግን ባልደረሰበት መሬት ላይ ለሀቅ እንቁም ከተባለ ማንም አይከፍልም። ይኸው የእስራኤል አምላክ ምስክሬ፣ ማንም አይከፍልም። እንዴት አርጋ ነው ባልደረሰ መሬት ላይ 210,000 ብር ያስከፈለችው? እችን ብቻ ትመልስ። ወደ እሱ ልንመጣ ነው። አሁን እያወራን ያለ ነው በድርሃሙ ነው፣ ስለ ድርሃሙ ነው እንጂ ስለ መሬቱ ራሱ ገና ልንመጣ ነው። ሙኒት እዚህ ጋር ስለ መሬቱ እናንተ ትሄዱበታላችሁ። ምክንያቱም እኔ ደከመኝ።